በዚህ ግርግር በበዛበት ዓለም ውስጥ የራሴ የምላት ትንሽዬ ደሴት አለችኝ። እሷም ይህች ደብተር ናት። ሰላም፣ መቅደስ እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የማወራችሁ ዲያሪ ወይም ማስታወሻ መጽሐፍ ምን ያክል እንደጠቀመኝ እንዲሁም መጀመር ከፈለጋችሁ እንዴት በቀላሉ መጀመር እንዳለባችሁ ነው። እኔ ዲያሪ መጽሐፍ የጀመርኩት የ7ኛ ክፍል ተማሪ ሆኜ ነው። ግን በሰዓቱ በጣም ፈራ ስለነበር ዛሬ ከጻፍኩት ነገ መልሼ እቀዳለሁ። ያው ቤተሰብ እንዳያዩብኝ ማለት ነው። እናም እንደዛ እያደረግኩ የተወሰኑ ዓመታትን ቆየሁ። በተለይ ደግሞ ቤተሰብ ጋር ስትሆኑ በጣም ያስፈራልና ከቤተሰብ መውጣት ከጀመርኩ በኋላ ግን በተለይ አረብ ሀገር ሲሄድ በስነ ስርዓት መጻፍ ጀመርኩ። እናም ዲያሪ መጽሐፍ ለኔ ታሪኬን ብቻ መጻፍ አይደለም፣ የዕለቱን ውጥረቴን የማስወጣበት፣ ራሴን የምታዘብበት እና ለነገ የምዘጋጅበት ትልቁ መንገድ ነው። እንዲሁም ከፈጣሪ ጋር ያለኝን ግንኙነት የማጠነክርበት ትልቁ ብርታቴ ነው። ዲያሪ መጽሐፍ ብዙ ነገር አስተምሮኛል። ያኔ ትልቅ ተራራ መስሎ የታየኝ ጭንቀት ዛሬ ላይ መለስ ብዬ ሳነበው እንዴት እንደታለፈ ሳይ ትልቅ ብርታት ይሰጠኛል። ስሜትን ወረቀት ላይ ማሳረፍ ከአይምሮዬ ላይ ትልቅ ሸክም እንደወረደ ይሰማኛል። ብዙዎቻችን ለሰዎች የምናገረውን ነገር እናወጣለን፣ ነገር ግን ለራሳችን የምንናገረው ብዙ ሚስጥር አለን እና ደግሞ አንዳንድ ጊዜ ቃላት ከአንደበታችን ይልቅ በብዕራችን በኩል ሲፈሱ ትልቅ እረፍት ይሰጣል። እናም መጀመር ፈልጋችሁ እስካሁን ያልጀመራችሁ ጀምሩ ትላችኋለሁ። እንዴት እንጀምረው ካላችሁኝ ቀላል ነው። ግዴታ ብዙ ሰዓት ወይም ደግሞ ረዥም ሰዓት መውሰድ አይጠበቅባችሁ። በቀላሉ 5 ወይም 10 ደቂቃ ብቻ መመደብ ይበቃል። በተለይ ደግሞ ማታ ላይ ቢሆን የቀን ውሏችሁን እንዴት እንዳሳለፋችሁ፣ ምን እንደተሰማችሁ ለመጻፍ ስለሚረዳችሁ እና ሁለተኛ ጥቆማ የምሰጣችሁ ደግሞ ዲያሪ ወይም ማስታወሻ ስትጽፉ ማንም እንደማያነበው አውቃችሁ ያለ ፍርሃት የልባችሁን አውጥታችሁ መጻፍ። እናም ሞክሩት፣ በጣም ትወዱታላችሁ፣ ብዙ ነገር ታተርፉበታላችሁ። ዲያሪ መጻፍ ትዝታ መመዝገብ፣ ራስን ማወቅ እንዲሁም የማስታወስ ችሎታችንን የምናጠነክርበት ነው። እናም ሞክሩት። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለተከታተላችሁን በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።